6 ከ1 እስከ 7 ያለው ክፍል ነው ያወራሁትና ከ8 ጀምሮ ያለውን ሐሳቦችን እናወራለን አንድ ላይ ማለት ነው። እግዚአብሔርን እስቲ በዚህ ሰዓት እግዚአብሔር በቃሉ እንድናገረን እንጸልያለን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም ለስምህ ክብር ይሁን። ዙፋንህ በኢየሱስ ስም የተባረከ ይሁን። ቃልህን በኢየሱስ ስም አስተምረን። ሽፉ እየተመታ ይሁን በኢየሱስ ስም አሜን። እንዲህ በሚል የቃሉ ርዕስ ማይክ አንድ ማይክ ይዛለም ልጆች ወይም ለዴቭ ወይም ለወንጌላዊ ለሁለታችሁ አንድ ላይ ቶሎ ብለን ሰዓቱን ለመጠቀም ማለት ነው። አዲስ መደበኛ ትርጉም ስለያዝኩ ነው። ያኛውን ያዘ ሰው ካለ ተባበርልኝ ጥሩ ነው። መደበኛ ትርጉም ያዘ ሰው ካለ እስቲ ቦታውን እስቲ ድረሱና እናያለን። ቁጥር 8ን ነው የምንመለከተው። ሁለት ጊዜ ጠይቀዋለሁ፣ ሁለትም ጊዜ መልስ ሰጥቷል ኤልሳ። አንተ ከኛ ጋራ መጀመሪያ ይሁን አላቸው። ሁለተኛ ደግሞ ከደረሱም በኋላ እንጨቱ እየቆረጡበት ባለ ሰዓት ላይ ብረቱ ወድቆባቸዋል። በዛ ሰዓትም መጥቶ አረ ብረቱ ወደቀብን ብሎ ጠይቋል። በዛ ሰዓትም መልስ ሰጥቷል። መልሱ ምን ነበር? እንጨት ምን አድርጉበት? ቁረጡና ጣሉበት የሚል ነው። አውድ ባይሆንም ድጋፍ ይሆናል ብዬ አስባለሁ። ሉቃስ 5 ድረስ ስትመለከቱት ለፍተን ጨርሰን ደክሞናል ከዚህ በላይ አንችልም አሉትና ኢየሱስ ክርስቶስ እንደዚህ አላቸው፣ አሁን ጣሉ አላቸው። አሜን በሉ። መረቡ ካለበት ማለት በመረብ ውስጥ አሳዎች እንደገቡ የእግዚአብሔር ቃል ይናገራል። ዛሬ ይሳባል። የአንድ ሰው ነገር ከተያዘበት ይሳባል። ከጠላት መንደር የእናንተ ነገር በኢየሱስ ክርስቶስ ስም ይሳባል። እስቲ በደም ጮኻችሁ አሜን በሉ። ክብር ለኢየሱስ ይሁን። አሁን ምዕራፍ 6 ከቁጥር 8 ጀምሮ ያለውን ሁለተኛ ነገሥት ምዕራፍ 6 ቁጥር 8 ያለውን እናነባለን። የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹ ተማክረው በዛ ተደብቀን እንሰፍራለን አለው። የእግዚአብሔር ሰው ሶርያውያን በዚህ ተደብቀዋልና በዛ ስፍራ እንዳታልፍ ተጠንቀቅ ብለው ወደ እስራኤል ንጉሥ ላከ። የእስራኤል ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን በዛ ራሱን አዳነ። የሶርያ ንጉሥ ልቡ ስለዚህ እጅግ ታወከ። ባሪያዎቹን ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹ አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነው የምትናገረውን በእስራኤል ዘንድ ያለ ነቢዩ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኮ አስይዙ ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነሱም እነሆ በዶይታ አለ ብሎ ነገሩት። ወደዛም ፈረሶችና ሰረገላዎች እጅግ ጭፍራ ሰደዱ። በሌሊት መጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስተው በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገላዎች ነበሩ። ሎሌውም ጌታ ሆይ ወየው ምን እናደርጋለን አለ። እርሱም ከኛ ጋር ያሉት ከነሱ ጋር ካለው ይበልጣልና ምን አትበል አትፍራ የሚለው ቃል ይናገራል። ክብር ለኢየሱስ ይሁን። የቃሉ ርዕስ ካንተ ጋር ያለው ይበልጣል የሚል ነው። እስቲ አጠገባችሁ ያለውን ሰው ካንተ ጋር ያለው ይበልጣል በሉ እስቲ። መቼም የትኛውም ሰዓት ጦርነት አይጠፋም። በጣም ማወቅ ያለባችሁ ነገር አሸንፋለሁ የሚለው ነገር ውስጥ መኖር አለበት። አንድ ክርስቲያን እሸነፋለሁ አትበሉ፣ አሸንፋለሁ በሉ። እያዛለሁ አትበሉ፣ እይዛለሁ በሉ።
ወጥመዱን የሚሰብር እግዚአብሔር ከኔ ጋር አለ በሉ ሁሉ ጊዜ። ይሄንን ማሰብ አለባችሁ። ሁለቱም ሰዎች ሰዓቱን ምልክት ተደርጋላችሁ። ሰዓት የደረሰ ሰዓቱን ቶሎ ለመጠን ምልክት ታደርጋላችሁ ማለት ነው። አሁን ካንተ ጋር ያለው ምን ይሆናል? ይበልጣል። እስቲ አጠገባችሁ ያለውን ሰው ካንተ ጋር ያለው ይበልጣል በሉ እስቲ። እስቲ በደንብ ተናገሩ እስቲ። ካንተ ጋር ያለው ምን ይሆናል? ይበልጣል። ብዙውን ጊዜ እናንተ የምታሳልፉት ሰፈር መንደራችሁ በብዙ መንገድ የተያዘ ነገር እንደሆነ ታስባላችሁ። እናንተ ክርስቲያን ናችሁ። እናንተ የጌታ ባሪያ ናችሁ። ከእናንተ ጋራ የሚዋጋ ነገር አለ። ለዚህ ነው እግዚአብሔር ይህን ቃል የምናገረኝ። ካንተ ጋራ ያለው ይበልጣል ብለህ ንገራቸው የሚለኝ እግዚአብሔር። እስቲ አሜን በሉ። አንዳንድ ጊዜ የዶሮ ጭራ አይታችሁ የምትሉ ሰዎችም አጠፉም። እዚህ ውስጥ ተደግሞብኛል ልሞት ነው የሚሉ ሰዎችም አይጠፉም። በእስራኤል ላይ ድግምት አይሰራም። እስቲ አሜን በሉ። እስቲ በደንብ ጮኻችሁ እኔ አልሞትም በሉ ጩኹና። የሞት አዋጅ ከዚህ ሰዓት ጀምሮ ከሕይወታችሁ ላይ ይሰበራል። ሁል ጊዜ ፎቶአችሁን እያየ የሚበሳጭ መንፈስ አለ። ፎቶአችሁን እያየ በካሜራ ሊሆን ይችላል፣ በስልክ ሊሆን ይችላል፣ ከቤት ሊሆን ይችላል፣ ወስዶ ማለት ነው የሆነ ቦታ ላይ ዘግዝቆ ነው ምልክት አድርጎበት እንደዚህ የሚያደርጉት ማለት ነው። አንዳንድ ጊዜ አይታችሁ ምናልባት ያየ ሰው ምናልባት ጥቂት ነው ያስባል። ይሄ መቼ ነው የምትደፋው የሚል መንፈስ፣ መቼ ነው የምትወጋ የሚል መንፈስ ነው። አንዳንድ ጊዜ ወጋ እስቲ ወጋኝ ይላል ሰዎች። እዛ መንፈሱ ሲዋጋ ነው እናንተ ላይ የሚዋጋው ማለት ነው። ዛሬ ካለበት የሰራዊት ጌታ እግዚአብሔር ይጠርጋል። ጩኹና በደንብ አሜን በሉ አንድ ጊዜ። ክብር ለኢየሱስ ይሁን። የሶሪያ ንጉሥና የእስራኤል ንጉሥ ይዋጉ ነበረ፣ ጦርነት ነበራቸው ነው የሚል። ለእስራኤል ንጉሥ የሚጸልይ ሰው አለ። እሱም ነቢዩ ኤልሳ ይባላል። ኤልሳ የሚጸልይ ነው፣ የሚተጋ ነው፣ የሚበረታ ነው። በጣም ብዙዎችን ሀብት ሲጥላቸው ማጣት ከጣላቸው ይልቅ ሀብት የጣላቸው ይበዛል በምድራችን ላይ ማለት ነው። ትናንትና ከዝቅታ ወደ ከፍታ የወጡ ሰዎች ዛሬ እግዚአብሔር የረሱ ሰዎች ሰዎች አሉ። እናንተም ታውቁታላችሁ። እናንተ ግን ከእግዚአብሔር ቤት የምነጥላችሁ ነገር መምጣትም የለበትም መድረስም የለበትም። እዛው መቅረት አለበት። ልነግራችሁ የፈለኩት ዋና ሐሳብ ከእግዚአብሔር ቤት የሚያወጣ ነገር ወደ ቤታችሁ መምጣት የለበትም። ከናንተ ጋራ በዛ ምድረ ባዳ እግዚአብሔር ከናንተ ጋራ ነበረ፣ ዛሬም እሱ ከናንተ ጋራ አለ። ስለዚህ ይበልጣል እያልኳችሁ ትላንትና ያገዘው እግዚአብሔር ዛሬም ያግዛል። አሁን ተመልከቱ። ኤልሳ እንዲህ ብሎ ይናገራል። ጦርነት እንዳለ ያውቃል። ስለዚህ ነብዩ ኤልሳ በማን በኩል ሆነ? በነብዩ ጎን ሆነ። በነብዩ ጎን ሆኖ ማለት ነብዩ በንጉሱ በኩል ሆኖ አንድ ድጋፍ ነው የሚሰጠው። በዛ መንገድ እንዳታልፈ የሚዋቀል ነገር አለ። ህይወትን የሚፈልግ ነገር አለ። ነፍስን ሊያጠፋ የሚፈልግ የሶሪያ ንጉሥ አለ የሚዋቅ። አሁን ባለፈው ጅጅጋ ላይ አይቻችኋለሁ። እዚህ ቦሌ ሪፖርት ማሳባላም አይቻችኋለሁ። ሶሪያውያን ዛሬ ኢትዮጵያ ውስጥ ነው የሚገኙት። ያየ ሰው አለ እዚህ ውስጥ። ሶሪያውያን ዛሬ ኢትዮጵያ ውስጥ ይገኛሉ። ልጆቻቸውን ይዘው በጣም ያሳዝናሉ። ልጆች ይዘው ምድረ ባዳ ላይ ይለምናሉ ማለት ነው። ምናልባት እዚህ ጋር ባለፈው ገብረ ጻድቅ ላይ ሆሳዕና አይቻችኋለሁ። ብዙ ቦታዎች ታያላችሁ። ሶሪያውያን ተብሎ ይጠራሉ። እዛ ጋር በጦርነት ምክንያት አገራቸውን ለቆ የወጡ ሰዎች ናቸው። ምናልባት ያ ሰዎች ናቸው ወይ ብዬ ሄዳችሁ እነሱንም ጠይቃቸው እነም ስለማላውቅ ማለት ነው። ስለዚህ ይሄ ነብዩ ኤልሳ ምንድን ነው ሲናገር ነበረው? የሚዋጋ ነገር አለ፣ በዚህ መንገድ እንዳታልፍ ብሎ ያስጠነቅቃል። አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን ብዙ ጊዜ እንደሆነ የእስራኤል ንጉሥ ራሱን እንዳዳነም ጭምር ይናገራል። የተቀባ ሰው የሚሰማ ሰው እሱም ያመልጣል፣ ሌሎችንም ያስመልጣል። እስቲ አሜን በሉ።
አሁን እግዚአብሔር ከነገረኝ እዚህ ውስጥ የሚጠፋ ሰው ካለ ሊያጠፋልን ጠላት ይፈልጋል። ከጌታ ጋር የሚባል ጠበቅ በል እንላለን። እግዚአብሔር ሲናገራል ማለት ነው። ከፕሮግራም መሪ ጀምሮበት መርጥ ብዬ ነው ወስደው ነው። አንዳንድ ሰዎች በጊዜ እግዚአብሔር መናገር ሲጀምራችሁ እዚህ ጋር የእግዚአብሔር ቃል መግለጥ የሚችል ሰው የለም። ሁሉን የሚያስችለው እግዚአብሔር ነው። ከፕሮግራም መሪ ጀምሮ ከውስጥ ጀምሮ ከስብከትም ጀምሮ በተለያዩ ተአምራቶችን ጀምሮበት እግዚአብሔር ነው የሚሰራው። ከዛ ያለፈ እኔ አላውቅም። ክብር ለጌታ ይሁን። እና ቁጥር ስንትን እንመልከት እስቲ አንድ ላይ ቶሎ በይን ሰዓቱን ለመጠቀለል እግዚአብሔር ካንተ ጋር ሲሆን ማለት ካንተ ጋር ያለው ይበልጥ አስል ባለ ሐሳቦች ሐሳቦች ነው የሚያወራው። ቶሎ ብዬ እጨርሳለሁ ማለት ነው። ቁጥር 11 ተመልከቱት። የእስራኤል ንጉሥን ተመልከቱ። የእስራኤል ንጉሥ ከ10 ጀምራችሁ አንብቡት። የእስራኤል ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን በዛ ራሱን አዳነ። እሱ ሰምቶ ሳይሆን ነብዩ በነገረው መልእክቱ መሰረት ነው የራሱን ያዳነው። አንድ ቃል ሲመጣ ከሰማችሁ በኋላ ጥንቃቄ ውሰዱ። የሚያጠፋ ነገር አለ፣ የሚዋጋ ነገር አለ፣ የሚቀጠል ነገር አለ ብለን ስነግራችሁ ይሆና መንፈስ ለብሳችሁ ስትወጡ አምሮባችሁ ስትወጡ የሚዋጋ ነገር እንዳለ ማሰብ ይገባችሁ። ዛሬም እንደ እግዚአብሔር ሰው ነግራችኋለሁ። የሚከተላችሁ አሁን እንዲህ ነው የሚሆነው። መንፈሱ ሽባ ይሆናል፣ ላንቺ ግን መምረጥ ይሆናል። ስላተከሹ ተከም ከዋይና አሜን ለማታክ ከሶለሞ ዮክ ከሳሶ ዮክ ከስቢሶ ዮክ ኩዮ ሄኦና በጋነሜ ሻፈረ ማን ይሆን ዋዮ በከም ካሎቶ በጋነሜ ካንቶች ስጩሁና በለም አንድ ጊዜ አሜን በል። የሚዋጋል ዛሬ የተመታ የሆነ አሜን በል። ጩሁ ሕይወታችሁን፣ ጤናችሁን፣ በረከታችሁን፣ ሰውነታችሁን አስሮ ያዘ። እስከ ዛሬ ድረስ ጠበቅ እያለ ገብ እናንተ ሰውነትን አጣብቆ የያዛችሁ ነገር ሁሉ እየተሰበከ መንፈሱ ሽባ ይሆናል። ስጩሁና አሜን በሉ። ሽባ ይሆናል። መጽሐፍ ይዛችሁ አይደለም ይዛችሁ ታነባላችሁ ማለት ነው። አሁን ነብዩ ነግሮታል። ምንድነው ያለው? አንተ የሚፈልግ መንፈስ አለ ብሎታል። አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን በዛ ራሱን አዳነ ይላል። ባይሰማ ኖሮ ይሞታል ማለት ነው። ባይሰማ ኖሮ ይጠፋል ማለት ነው። ሊያጠፋ ደግሞ ተማምሎ ወጥቶበታል ማለት ነው። እስቲ አስቡት። ራሱን አዳና ማለት ከሰማሽ በኋላ ጥንቃቄ ማድረግ በጣም አስፈላጊ ወሳኝ ጉዳይ ነው። አንገብጋቢ ጉዳይ ራሱን ቁጥር አንድ ማን ነው የሚያነብልኝ? እስቲ ዜባ አንብልኝ። የሶርያ ንጉሥ ልቡ ስለዚህ እጅግ ታወከው፣ አልተሳካለትም። በጣም ከባድ ድንጋጤ ውስጥ መግባት ጀመረ። እስቲ አሜን በሉ። ጩሁና አንድ ጊዜ በጣም ድንጋጤ ውስጥ እንደገባ የእግዚአብሔር ቃል በግልጽ ያስቀምጣል። ሕይወቱን የሚፈልግ መንፈስ ነው፣ ነፍሱን የሚፈልግ መንፈስ ነው። ወደው ቃሉ ሲመጣለት በዛን ሰዓት አልተሳካለትም። ሲፈልግ ነበረ፣ ሲሮጥ ነበረ፣ ሲዋጋ ነበረ፣ ሲገስ ነበር። ነገር ግን ስላልተሳካለት ምን ሆነ? በጭንቅ ውስጥ መግባት ጀመረ። አጠገባችሁ ያለው ሰው ጨበጥ አድርጉትና የሚያስጨንቅህ የሚወጋበት ሰዓት ደርሰው ብሎ ጩሁና እንደገሲ ከሰው ሰው ኮለ ይዋ ማናፋ ኮለ መታገስቲ ከሰለማ ኮለ ይዋ ማናፋ ኮለ መታገስቲ በሕይወታችሁና በዘመናችሁ ላይ ለረጅም ጊዜ ሲዋጋ የነበረው መንፈስ ዛሬ በኢየሱስም ይደፋል። አሜን። ከላንዴ ማንኖረ ሹራ ዳራማን ብቻ አሜን ነው። ክብር ለጌታ ለኢየሱስ ይሁን። ካንተ ጋር ያለው ምን ሆነ? ይበልጣል። የሚቋቋም አለ፣ የሚገስ አለ፣ ግን ካንተ ጋር ያለው ይበልጣል። ልቡ መናወጥ ጀመረ። ልቡ መረበሽ ጀመረ። ምክንያቱም ያሰበውን ሐሳብ ሊያከናውነው አልቻለም ነበር። ሰውት ወኡቤ ቢክና
ወሮን መተማከል ረበሽም ጀመሩት። መረበሽ አይደለም ዛሬ አናቱ ይወጋል። ጩሁና በደም አንድ ጊዜ አሜን በላንተስ። ክብር ለኢየሱስ ይሁን። እሺ ከዛስ ባሪዎችንም ጠርተው አሁን ተጠራጠራና ከዚህ መካከል መጥፎ ኢንፎርሜሽን ሲወጣና ሲገባ ይህንን ምስጢር የሚነግሩ ሰዎች ምሳሌ የምናገረው ምሳሌ መጽሐፍ እንዲህ ይላል፣ ለሐሜት የሚሄድ ምስጢሩን ይገልጣል። አብሮ እየበሉ አብሮ እየጠጡ አብሮ እየገቡ አብሮ እየወጡ ከዚህ መካከል ስለ እስራኤል ማለት ወይም ስለ እኔ የሚነግሩ ሰዎች ከዚህ ውስጥ ሳይወጡ አልቀር ብሎ ሲጠራጠር ትመለከታላችሁ። ባሮቹን ጠርተው እኛ ግን የባርነት ቀንበር ተሰብሮ የልጅነት ቀንበር ተቀበለናል፣ የልጅነት መንፈስ ተቀበለናል ማለት ነው። እሺ ጠርቶ ምን አደረጋቸው? እንመልከት። ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀው አንድ ከእኛ ዘንድ ሄዶ ምስጢር የምናገር ከነሱ ጋር የተስማማ ወይም የሚሄድ ሰው አለው ብሎ ጠየቀ ይላል። ሁለተኛ ነገሥት ምዕራፍ 6 ቁጥር ከ8 ጀምሮ ነው። አሁን ግን 11 ደርሰናል ማለት ከዛም አረፍ ብለናል ማለት ነው። የሄደ ሰው አለ ወይ ብሎ ጠየቀ ነው ምን ከባሪዎቹ አንዱ ጌታ ሆይ አንዱ እኮ አይደለም፣ ነገር ግን እንደዚህ አለ። እንዲህ እኮ አይደለም አለ፣ የሚሄድ አይደለም አለ፣ የምናገር አይደለም አለ። ከዚህ ሄዶ ካንተ ጋር አብሮ እየበላ እዛ ጋር ሄዶ ስላንተ የምናገር ማንም የለም አለ። ካሉም ይወጉ ጩሁና አሜን በላ እንደዚህ እና የለም አለ። ከዛስ ነገር ግን በእልፍኝ ውስጥ ሆኖ ምስጢር እንዲገልጥ አቱቻ ኪፓራሲያ ማቲያ ወንጌል እየተሰበከ አትንቀሳቀሱ ነው። ዋ ካወዩ አብስ ባላኪን ጉልባት ይሩብልባል። እኔ በጣም ነው ውስጥ የምረበሸው። ወንጌል ሰበካ አትንቀሳቀሱ እባክህ። እግዚአብሔር ሊፈረስ እንዲገባ የሚጮክስ ሰው ቀደም ብሎ አለመውጣት ይሻላል ብዬ አስባለሁ። ይሁን እና እዛ ውስጥ አሁን ተመልከቱት። ምስጢር ለሱ ምስጢር እየነገሩት ነው ማለት ነው። ምስጢር ምንድን ነው ያለው? በእልፍኝ ውስጥ ሆኖ የሚጸልይ ሰው አለ፣ የሚገጥ ነገር አለ፣ የሚናገር ሰውን ሳይሆን ጅንን ሳይሆን ዓለማዊን ሳይሆን አጋንንታዊን ሳይሆን የእግዚአብሔርን ድምፅ የሚሰማ ነቢይ በሕንፃ ቤት ሳይሆን በፎቅ ቤት ሳይሆን በጎጆ ውስጥ የሚሰማ ሰው አለ ብሎ ነገረው ማለት ነው። ምስጢር ነገረው ማለት ነው። እንዲህ አይደለም በጋዳ የምትናገረውን ሄዶ ለእስራኤል ንጉሥ ግልጥ አድርጎ የሚናገር ነቢይ አለ። አቲካ ፖራሲያ ማቲያ አላሽያ ጆች እነሱ አንድ ጊዜ ቬና ካፓራሲያ ማቲያ ከኔ ጋር ያለ በሎ ጩሁና እስቲ ይበልጣል በሉና ጩሁና አንድ ጊዜ ጩሁ አንድ ጊዜ። አረ ሃሌሉያ! ከአንቺ ጋር ያለው ይበልጣል። አሁን ዛሬ እንዲህ ይሆናል በውስጣችሁ ላይ በውስጥም በውጭም እናንተ ዘመናችሁን ሕይወታችሁን እንደዚህ አንቆ የያዘ መንፈስ በድንገት ጌታ ከእናንተ ጋር ይሆናል። መንፈሱ ድንገት ይወካል። አሜን ይባላል። ሬካታችሁ ካፓራሲያ እሺ የምትናገረውን በእስራኤል ዘንድ ያለው ነቢይ አያችሁ፣ የምትናገረውን ነገር ሁሉ የምታወራውን ነገር ሁሉ የምትሰራውን ስራ በጠቅላላ ምን እንደምታስብ ክፉን ሐሳብ እንዳለ ይህንን ሐሳብ ሁሉ የምታስበውን ሐሳብ ብቻ ሄዶ ይገልጣል ወይም ይናገራል አሉ። ከነሱ ይህንን መልክ የምነግረው ማን ነው? ማንም ነገረው የነሱ ወገን ነው። የማን ወገን ነው? የነሱ ወገን ናቸው። ነገር እግዚአብሔር አሳያችሁ። አያችሁት? እናንተ
ከዚህ የሄደ ሰው አለ ብሎ ሲናገር ነው ከነሱ ጋር የነበረው ነው መልስ እየነገራል። ማን ነገራ ነው? እኔ የገረመኝ ነገር ይሄ ሰውዬ ለእስራኤል ለሶርያ ንጉሥ ማን ነገራ ነው? ይሄ ሰውዬ እኮ ገርሞኝ። እሺ ነብዩ ኤልሳ ለእስራኤል ንጉሥ ይናገራል አሉ። ነብዩ ኤልሳ ለእስራኤል ንጉሥ ምን ያደርጋል? ይናገራል ብሎ ነገረው ማለት ነው። እሺ እርሱም ላከው። አሁን ላከው ይላል። ቻካ ፓራሲያ አስይዘው ዘንድ ሄዳችሁ ወዴት እንደሆነ ይዩ አለ። ካንተ ጋር ይበልጣል፣ ካንተ ጋር ያለው ይበልጣል ስንል አንድ አራት ነገሮች ነው የሚያወራው። የመጀመሪያው ጠላት ባንተ ላይ የሚሰራውን ሴራ ወይም ደባ እግዚአብሔር ይገልጥለት ነበር። የመጀመሪያው ጠጋ ስትለው ምን እንደምናገሩ ምን እንደሚሰሩ ይነግራል። መንፈስ ቅዱስ ወይም የእግዚአብሔር መለኮታዊ ድምፅ ይናገራል። ምንድን ነው ያደረገው ካላችሁ ያው የመጀመሪያው ያሱ ካንተ ጋር ያለው ይበልጣል ስንል ምን ማለት ነው? አንደኛ የመጀመሪያው አልተሰማም ነው ጠላት የሚሰራውን ደባ እግዚአብሔር ይገልጥለት ነበር ይላል። ክፋትን እግዚአብሔር ይገልጣል። ተንኮለኛውን እግዚአብሔር ይገልጥለት ነበረ ለኤልሳ። እግዚአብሔር ከማን ጋር ነበረ? ከኤልሳ ጋር ነበር። እግዚአብሔር ከኤልሳ ጋር ስላለ ነው ይሄ ነገር የምነግራችሁ። ለኤልሳ እግዚአብሔር ምስጢሩን ገልጦታል። ጠላት የሚሰራውን ደባ በሉጩና አጠገባችኋለሁ። ጨበጥ አድርጎ አንድ ጊዜ ዲና በጠዋን ታሮን ለመታገር እስቲ ዋጫ ክሳ ኩሮኮ ለመታ አትኒ መታው ነው በድቶን አብሳይ ጎቶ ይቃይ ጎቶ ገለበጣይ ጎቶ ካችዋ ወኮ ለማንዳራ ሹራ አሜን ከዋ ስሙ ይባረክ። ከዛ ምስጢሩን መግለጥ ጀመረ ማለት ነው። እሺ አስይዘው ዘንድ እነርሱም እነሆ በየት አሉ ብለው ነገሩ። የቱን አለ ብለው ጠየቁት ወይም ነገሩት። የቱን አለ ብለው ጠየቃቸው ነው ብለው የነዚህ መልእክተኞች ናቸው ለንጉሱ እየነገሩት እንድያስ መያዝ እንዳለበት መወጋት እንዳለበት መሞት እንዳለበት አሰቡ ማለት ነው። ነገር ግን ይሄንን መልእክት በሰማው ሰዓት ንጉሱ ተረብሿል፣ ተጨንቋል፣ ተናውጧል። መልእክት አለኝ። እጆች ወደ ላይ ከፍ ይበል። የሚያስጨንቃችሁ ነፍሴ ውጪ ግቢ እስከምል ድረስ ሕይወታችሁን፣ ጤናችሁን፣ ዘመናችሁን እስከ ዛሬ እንድትረበሹ ሲያደርጋችሁ የነበረው መንፈስ ከዚህ ስትመለሱ ድንገት ይዋጋል። አሜን በሉና አንድ ጊዜ አሜን ይባላል። በቤታችሁ ያለው ሐዘን ወደ ራሳቸው ይገለበጣል። ቤታችሁ ያለው በሽታ፣ ጨለማ፣ እርግማን ከሕይወታችሁ፣ ከዘመናችሁ፣ ከመንገዳችሁ ዛሬ በኢየሱስም ይጠረጋል። ጩኹና አሜን በል። ይጠረጋል። ይረበሹ እኛ እንድረበሽ ማተሙ ይረበሹ እንጂ እኛ አንረበሽ። ከኛ ጋር ያለ ይበልጣል። ከዛ በኋላ እንግዲህ እስትሩ ወደዚያም ፈረሶችና ሰረገሎችንም እጅግ ጭፍራ ሰደደ። አሁን ከሰማ በኋላ ከተረዳ በኋላ ጦሩ ውጊያውን ምኑን አደራጅቶ ተደራጅቶ ቀጥታ ሰደደ ማለት ወይም ላካ ማለት ነው። ሄዶ ደርሶ እንዲወጉት እንዲገሉት። እሱም እኮ በቀን መሰላችሁ በግተነሳው በግተሰውክ ባለሰውክ ሂማሰውክ ኪኒዮ ኮሎ በነራታ በኔ ሁለተኛ መልእክት ከአንተ ጋር ያለው ይበልጣል ስንል አሁን ሰረገላዎች፣ ፈረሰኞች ጠቅላላ መጥተዋል። ጠቅላላ መጥተዋል። ከመጡ በኋላ ምንድን ያደረጋቸው? ሁለተኛ መልእክት የጠላቶቻችሁን ብርታት ወደ ስንፍና ቀይሮታል። ራካታች እስቲ ተሯብብልኝ ስሞታ
በሌሊትም መጥቶ ከተማይቱንም ከበቡ። ከተማይቱን መጥቶ ከበቡት ይላል። የእግዚአብሔር ሰው ሉሌ ማለዳው ተነስተው በወጣው ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሰኞች ሰረገሎችም ነበሩ። ሉሌውም ጌታ ሆይ ወየው ምን እናድርግ አለው። እስቲ ገባያስ ክብር ለኢየሱስ ይሁን። አንድ ሰው ጮኸ አሜን በለኛ። መጥቶ ምንድን ያደረጉት? በሌሊት ላይ መጥቶ ምን ያደረጉት? ከበቡት ይላል። የከበባችሁ ተከቧል። መንፈሱ ሽባ ሆነዋል። እቅዱ ፈርሷል። ዓላማው ተበላሽቷል። ይሰለፍ እንጂ ከአንተ ጋር ያለው ያሸንፋል። አሜን በርጩ። ከበቡት። ከዛ በቃ ይዟል፣ ሲወጣበት ይዟል ማለት ነው። ከዛ አንድ ክርስቲያን ይሁን መንፈሱን አላወኩም። የኤልያስን መጎናጸፊያ ያነሳው ኤልሳ ነው። የኤልሳን መጎናጸፊያ የሚያነሳው ግን አልነበረም። ጊያዝ እንደሚታወቁት እንደዚሁ ጊያዞች ካሉ በጊዜ መንገድ ማዙ ይሻላል ብዬ አስባለሁ። እና ደንግጦ በዛ ሰዓት ለምን ወጣ ብዬ ሲያስብ ለሽንት ሊሆን ይችላል ብዬ አስባለሁ። ከዛ ሲወጣ ጦርነቱ ሜዳው በቃ እዚህ ከተሰልፏል። ደንግጦ ወደ ቤት ገባ ነው። የተረበሸው ይረብሻል። እሺ መንፈሱ ይመታ። አሜን በለው። እና በዛ ወይዶ ጠፋን ብሎ ለኤልሳ ነገረ። ሁለተኛ መልእክት አሁን ሲያጠቃልል አሁን ወደ ነብዩ መጥቶ ያገለግላቸዋል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛ መልእክት ካንተ ጋር ያለው ይበልጣል ስንል የመጀመሪያው ጠላት የሚሰራው ስራ እግዚአብሔር ይገልጣል ያስተነጋል ማለት ነው። ሁለተኛ ደግሞ የጠላቶችን ብርታት እግዚአብሔር ወደ ስንፍና ይቀይራል። ብርታታቸው ሽባ ሆነ። እስቲ ጩሁና አሜን በሏል። በአንተ ላይ የበረታው ዛሬ ሽባ ይሆናል። በአንተ ላይ ይኸው ሲሰለፍ የነበረው በሰላም ይሰበሰባሉ። መሀላቸው ላይ የሰማይ አምላክ ጥል ይሰራል። ተጣልቶ ይበተናል። ምክራቸው ይፈርሳል። ጩሁና በደንብ አሜን በሉ። ክብር ለጌታ ለኢየሱስ ይሁን። ከዛ ቶሎ እርሱም ከኛ ጋር ያሉት ከእነርሱ ጋር ካለው ይበልጣል፣ አትፍራው አለው። በቃ እዛ ጋር ያለው ማለት ነው። ከነሱ ጋር ካለው ከኛ ጋር ለምን ይሆናል? ይበልጣል። ካንተ ጋር ያለው ይበልጣል ማለት ማነው? ጩዋ አሜን አለ። በቃ አትፍራ ጊያዝ